አንድ ነገር ሲገለጥልን እንዳልተገለጠልን መሆን አንችልም። ለዛ ነው የኢየሱስ ክርስቶስ ነገር የኢየሱስ ክርስቶስ ጌታ መሆን ብቸኛ ጌታ መሆን ብቸኛ ወደ እግዚአብሔር መንግስት መግቢያ መሆን ተገልጦልን ነው። ዛሬ ከሌሎቹ ለይተን እሱ ብቸኛ መንገድ ነው የምንልበት ምክንያት ምንድነው? ተገልጦልን። ላልተገለጠላቸው ሰዎች ይህን ለማውራት መሞከር ለማስረዳት መሞከር እስካልተገለጠላቸው ድረስ እነሱ ምንም ሊያደርጉት አይችሉም። ስለዚህ መጀመሪያ ልናደርግ የሚገባው ምንድነው? የጥበብና የመገለጥ መንፈስ እንዲሰጣቸው ኢየሱስ ክርስቶስ ብቻውን ጌታና አዳኝ እንደሆነ እንዲገለጥላቸው መጸለይ ብቻ ነው የኛ ድርሻ። ለምን በአንድ ሲደመር አንድ አይነት ሎጂክ ኢየሱስ ክርስቶስን ሰው ማስረዳት በክርክር ማስረዳት አንችልም። በሎጂክ ማስረዳት አንችልም። ከኛ በላይ ሎጂካል ናቸው። እኛን ደግሞ ምን ይሉናል? ሎጂካል አይደሉም እነሱ አይምሯቸውን አይጠቀሙበትም ይሉናል። ለምን? እምነት ማለት መገለጥ ማለት ከሎጂክ በላይ የሆነ የእግዚአብሔር አሰራር የእግዚአብሔር መንገድ ነው። ሰዎችን ሁሉ የሚያድነው እግዚአብሔር ጥበበኞችን ያሳፍር ዘንድ አዋቂዎችን ያሳፍር ዘንድ የጥበበኞችን ጥበብ እጠላለሁ የአስተዋዮችን እጠላለሁ ተብሎ ተጽፏልና እግዚአብሔር በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ነው የሚለው። በእምነት የሚያምኑትን ማዳን ነው የእግዚአብሔር ሐሳብ። ሰው በጥበቡ እግዚአብሔርን አገኘውት ብሎ በጥበቡ እንዳይመካ ማንም እንዳይመካ ከስራ አይደለም የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ በጌታ በኢየሱስም አይኖቻችንን ይክፈትልን ጌታ። ያልተከፈቱ አይኖች ዛሬ በጌታ በኢየሱስም ይከፈቱ። መገለጥ ይሁን፣ የጌታን ብርሃን ማየት ይሁን፣ ለጌታ መታዘዝ መገዛት፣ ጌታ እንደሚለን መውጣት መግባት እንዲሆንልን ጌታ የጥበብና የመገለጥ መንፈስ ይስጠን። የሐዋርያው ጳውሎስን ታሪክ እናስታውሳለን። ሐዋርያው ጳውሎስ እግዚአብሔርን የሚወድ ለእግዚአብሔር ቀንቶ ክርስቲያኖችን የሚያሳድድ ነበር። ነገር ግን አንድ ቀን በደማስቆ ተገናኘው ጌታ። የውጭ አይኑን አጥፍቶ የውስጥ አይኑን ከፈተለት። ከዛ በኋላ ሐዋርያው ጳውሎስ ክርስቲያኖች የሚያሳድድ ሳይሆን የሆነው እንደ ክርስቲያን እንደ ጌታ ባሪያ እንደ ጌታ ተከታይ እሱን የሚያሳድዱት አይደንቲቲው ተቀየረ። አሳዳጅ የነበረው ተሳዳጅ ሆነ። የጌታን ስም የሚያምኑትን እየጠራ የሚግርፍ የሚያስብ የሚያሰቃይ የነበረው ስለ ጌታ ስም የሚሰደድ ሆነ። እንደዛ ነው ሽፍት ነው የምናደርገው። የሆነ ነገር ሲገለጥልን ከነበርንበት ፖዚሽን በቃ 360 ዲግሪ ልክ እንደዚህ በቃ ሙሉ በሙሉ ነው የምንዞረውና እንደዛን አይነት የላይፍ ተርኒንግ ፖይንት እንዲኖርን የጌታ የጥበብና የመገለጥ መንፈስ ይስጥ። እኛ የእግዚአብሔር መንፈስ የእግዚአብሔር ዓለም የሚለንን እንጂ ሰዎች የሚሉንን አይደለም። ያን ብቻ አይደለም ሰዎች አንዳንዴ ሲደክመን ስለራሳችን ያለ ስሜት አለ፣ ስለራሳችን ያለ ኢሜጅ አለ። አይደለም ሰዎች እኛ እንኳን የደከምን ጊዜ ስለራሳችን የምናንጎራጉረውን አይደለንም። በጌታ በኢየሱስ ይሄ ነገር ይግባ። ጌታ የተናገረንን ጌታ ናችሁ ያለንን ጌታ ይግለጥልን። ትኩስ የሆነ ሬቨሌሽን ትኩስ የሆነ መገለጥ ጌታ ይስጥ። በዚህ መመላለስ እንችል ደፋሮች ነው የምንሆነው፣ እንደ አንበሳ ነው የምንሆነው፣ እንደ ንስር ነው የምንሆነው። ምንም የሚያቅተን አይኖርም። በአየር ላይ የምንበር ነው የምንሆነው። እንደ አንበሳ ሁሉንም ነገር በቃ ኦቨርካም ማድረግ ይችላል የሚል ስፒሪት ነው የሚለው። የጌታ መንፈስ ነው እኛን የሚመራን የሚያስገባን የሚያስወጣን ማለት ነው። ጌታ እንደሚያየን ስንሆን እንደ ሙዳችን እንደ ስሜታችን አንሆንም። ሰዎች እንደሚሉን አንሆንም። ዓለም እንደምትለን አንተ እኮ ቦታ ዛጋር እንደምትለን ጌታ እንደሚለን መሆን የምንችለው መውጣት መግባት የምንችለው ሲገለጥልን ነው። ሰላም ጤና ይስጥልኝ። እንዴት ቆያችሁኝ? የቻናሌ ተመልካቾች የጌታ ጸጋና ሰላም ከሁላችሁ ጋር በያላችሁበት ይሁንልኝ። ዛሬም እንደተለመደው የጌታን ቃል አካፍላችሁ የጌታን ሐሳብ ወደ እናንተ መጥቻለሁ። በነገር ሁሉ ጌታ የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 ጀምሮ ያለውን አነባለሁ በጌታ ስም። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይሄ ከወዴት አገኘው? ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን?
እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ አገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸውም ምክንያት በዚያ ብዙ ተአምራት አላደረገም ይላልና ጌታ እንዲያስተምረን ሁሉን ነገር ለጌታ እንሰጣለን። ጌታ ሆይ እናመሰግናለን፣ እንወድሃለን፣ እናከብረሃለን። የመጀመሪያውን ስፍራ ለአንተ እንሰጥሃለን። አስቀድመን አንተን እንመርጣለን። ጌታ ሆይ አይኖቻችን ወደ አንተ ያያሉ፣ ልባችን ወደ አንተ ያዘነብላል። ጌታ ሆይ የምንመርጠው ብቸኛው ምርጫችን አንተ ነህ። ጌታ ሆይ እውነተኛ በሆነ ህይወት ያሰማራህን፣ እውነተኛ በሆነ መስክ ያሰማራህን የነፍሳችን ጠባቂና እረኛ፣ በደከምንበት በዛልንበት ነገር ጣልቃ የምትገባ መለኮታዊ ጣልቃ ገብነትህ ዛሬም ያልተቋረጠ ዛሬም ሕያው የሆንክ ጌታ ሆይ እናመሰግንሃለን፣ እንወድሃለን። ነፍሳችንን እያለመለምካት ስላለ እየለወጥካት ስላለ በቃልህ በመገኘትህ በመንፈስህ በጸጋህ ጌታ ሆይ ዛሬም ከኛ ጋር ስለሆንክ ዛሬም ተስፋ ስላልቆረጥክብን ራስን ተማምነ ስለጠራህን ጌታ ሆይ ለራስህ ዓላማ ስለለየህን ስለመረጥከን እጅግ አድርገን እናመሰግንሃለን። ክብር ላንተ ይሁን። ከማንኛውም ነገር በላይ ያለው አድንቆታችን ላንተ ይሁን። ጌታ ሆይ እጅግ ድንቅ ነህ። አሰራርህ፣ አደራረግህ፣ የምታደርገው ነገር ሁሉ እጅግ በጣም ይገርማል። ነፍስን ያረሰርሳል፣ መንፈስን ያረካል። ጌታ ሆይ ያስደስታል። ልንናገረው ከምንችለው በላይ ቃላት ከሚገልጹት በላይ ነው ጌታ ሆይ የምትሰራው ስራ። እናመልክሃለን፣ እንወድሃለን፣ ወደ አንተ እንሮጣለን። የማምለጫ ዓለታችን የማምለጫ ግንባችን ጌታ ሆይ ሩጠን የምናመልጥብህ የምንሸሸግብህ በህይወት የምንቆይብህ የምንሻገርብህ ክፉና ጠማማ ከሆነው ትውልድ አሮጌ ከሆነው ርዝራዥ ማንኛውም ቁርጭምጭሚትን ከሚይዝ ነገር ስቦ ከሚያስቀር ነገር የምንሻገርብህ ኃይልን የምንሞላብህ የምናገኝብህ መኖር የሚያምረን ጌታ ሆይ ባንተ ካንተ የተነሳ አንተ ኃይልን ከመስጠት የተነሳ መንፈስን ከመላክ የተነሳ ስለሆነ እጅግ አድርገን እናመሰግናለን። እንዳንተ አይነት ልዩ የሆነ ማንነት አናቅም ጌታ ሆይ አቤቱ ብቻህን ጌታ፣ ብቻህን አምላክ፣ ብቻህን ገዢ ያለ የነበርክ የምትመጣ ጌታ ሆይ ዛሬም በእኛ ህይወት ሕያው ሆነ የምትሰራ ነፍሳችንን የምታለመልም ጌታ ሆይ ሃሌሉያ እናመሰግንሃለን። ክብር ለአንተ ይሁን። ዛሬም የምንማማረውን ትምህርት ክፈትልን ጌታ ሆይ ቃልህን ክፈትልን፣ የቃልህን ደጆች ክፈትልን፣ እውነትህን አብራልን። ለእግሮቻችን መንገድ ናቸው ተብሎ እንደተጻፈ ከወርቅና ከዕንቁ የበለጡ ናቸው ተብሎ እንደተጻፈ እውነትን ግዟት ተብሎ እንደተጻፈ ዛሬ እውነትን ካንተ መግዛት እንድንችል በነፃ መውሰድ እንድንችል ጌታ ያለ ዋጋ ኑ የህይወትን ቃል ውሰዱ እንደተባለ ጌታ ያለ ዋጋ ወደ አንተ መተናል ጌታ የከበረውን ነገር ለመውሰድ ከጸጋህ ለመካፈል ወደ ጸጋህ ዙፋን በእምነት መጠናል ጌታ ሆይ አረስርሰን በቃልህ በንግግርህ በመገኘትህ አረስርሰን እንዳንተ አይነት ድንቅ እንዳንተ አይነት የሚገርም አላየንም። እናመሰግንሃለን፣ እናመልክሃለን በጌታ በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን። ዛሬ እንግዲህ ባነበብኩላችሁ ክፍል ኢየሱስ ወደ ገዛ ሀገሩ መጥቶ በብዙ አስተማረ ይላል እና ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ ይላልና እሱ በምኩራባቸው ሲያስተምር ወደ ገዛ ሀገሩ መጥቶ ሲያስተምር ምን አሉ? ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህን ተአምራት ከወዴት አገኘው? ለምንድን ነው በሀገሩ ኢየሱስ ክርስቶስ ሲመላለስ ምን አይነት ምልልስ ነበረው? ከዛ በፊት ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ስለሚያውቁት ከዚህ በፊት ኢየሱስ ክርስቶስን በስጋዊ አይን ስለሚያውቁት ምልልሱን ስለሚያውቁ ቤተሰቦቹን ስለሚያውቁ እናቱን ማርያምን ስለሚያውቁ አባቱ ዮሴፍን ጸራቢውን ስለሚያውቁ ወንድሞቹ እህቶች የተባሉት ስለሚያውቁ ይሄ ጥበብና ተአምራት ከወዴት አገኘው? የት ሊያገኘው ይችላል? ሊያገኘው አይገባም፣ አያገኘውም አይነት ኮንክሉዥን ነው። ምክንያቱም ተሰናከሉበትም ይላልና ዛሬ ምንድነው ሐሳቤ መልእክቴ? መንፈሳዊው ነገር መገለጥ ይፈልጋል። ማንኛውም መንፈሳዊ ነገር የጌታ የሆነ ነገር ካልተገለጠልን ልንረዳው አንችልም፣ ልንገነዘበው አንችልም፣ የኛ ልናደርገው አንችልም። ለዛ ነው ሐዋርያው ጳውሎስ ብዙ ጊዜ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናል እና
ሲገለጥልን ነገሩ በአይምሮአችን በእውቀታችን እንደምንረዳው መረዳት አይደለም የምንረዳው። በቃ እንዴት ነው? ከዛ በላይ በልባችን የምናምነው ነገር ይሆናል፣ እርግጠኛ ይሆናል። አንድ ነገር ሲገለጥልን እንዳልተገለጠልን መሆን አንችልም። ለዛ ነው የኢየሱስ ክርስቶስ ነገር፣ የኢየሱስ ክርስቶስ ጌታ መሆን፣ ብቸኛ ጌታ መሆን፣ ብቸኛ ወደ እግዚአብሔር መንግስት መግቢያ መሆን ተገልጦልን ነው። ዛሬ ከሌሎቹ ለይተን እሱ ብቸኛ መንገድ ነው የምንልበት ምክንያት ምንድነው? ተገልጦልን ነው። ላልተገለጠላቸው ሰዎች ይህን ለማውራት መሞከር፣ ለማስረዳት መሞከር እስካልተገለጠላቸው ድረስ እነሱ ምንም ሊያደርጉት አይችሉም። ስለዚህ መጀመሪያ ልናደርግ የሚገባው ምንድነው? የጥበብና የመገለጥ መንፈስ እንዲሰጣቸው፣ ኢየሱስ ክርስቶስ ብቻውን ጌታና አዳኝ እንደሆነ እንዲገለጥላቸው መጸለይ ብቻ ነው የኛ ድርሻ። ለምን? በአንድ ሲደመር አንድ አይነት ሎጂክ ኢየሱስ ክርስቶስን ሰው ማስረዳት፣ በክርክር ማስረዳት አንችልም፣ በሎጂክ ማስረዳት አንችልም። ከኛ በላይ ሎጂካል ናቸው። እኛን ደግሞ ምን ይሉናል? ሎጂካል አይደሉም፣ እነሱ አይምሯቸውን አይጠቀሙበትም ይሉናል። ለምን? እምነት ማለት መገለጥ ማለት ከሎጂክ በላይ የሆነ የእግዚአብሔር አሰራር፣ የእግዚአብሔር መንገድ ነው። ሰዎችን ሁሉ የሚያድነው እግዚአብሔር ጥበበኞችን ያሳፍር ዘንድ፣ አዋቂዎችን ያሳፍር ዘንድ የጥበበኞችን ጥበብ እጠላለሁ የአስተዋዮችን እጠላለሁ ተብሎ ተጽፏልና እግዚአብሔር በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ነው የሚለው። በእምነት የሚያምኑትን ማዳን ነው የእግዚአብሔር ሐሳብ። ሰው በጥበቡ እግዚአብሔርን አገኘሁት ብሎ በጥበቡ እንዳይመካ፣ ማንም እንዳይመካ ከስራ አይደለም የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ እንግዲህ እኛ በእምነት ጌታ ኢየሱስ ክርስቶስ